በወሊድ ወቅት ኤፒዞቶሚ በተለምዶ ስቲች ከተደረገልሽ የህመም ስሜት መጨነቅ ወይም ስሜቱን እንዴት መንከባከብ እንዳለብሽ ግራ ከገባሽ ይህ ቪዲዮ ላንቺ። ዛሬ የምነጋገረው ቁስሉ በፍጥነት እንዲድን ህመም በመቀነስ ምን ማድረግ እንዳለብሽ እና መቼ የህክምና እርዳታ መፈለግ እንዳለብሽ የሚረዱ ቀላልና ደህንነታቸው የተጠበቁ መንገዶችን ይሆናል። በቅድሚያ ኤፒዞቶሚ ማለት ምን ማለት ነበር እናያለን። ኤፒዞቶሚ ማለት ህፃኑ በሰላም እንዲወጣ የሚረዳ በወሊድ ወቅት በህክምና ባለሙያ አማካኝነት በመውለጃ አካባቢ የሚደረግ ትንሽዬ ቀዳዳ ነው ማለት ነው። ስፌቱ ከወሊድ በኋላ ወዲያውኑ የሚሰፋ ሲሆን አብዛኛውን ጊዜ ከ2 እስከ 4 ሳምንት ባለው ጊዜ ውስጥ ይድናል። የስፌቱ እንክብካቤና የዕለት ተዕለት ተግባራት ምን እንደሚመስሉ እናያለን። አንደኛ፣ አካባቢውን በንጽህና መያዝ አስፈላጊ። ይህም ማለት ኢንፌክሽንን ለመከላከል ንጽህና በጣም ወሳኝ ነው። ስለዚህ በቀን 1 ወይም 2 ጊዜ በንጹህ ውሃና መለስተኛ ሳሙና አካባቢ በቀስታ ማጠብ። ከዛ በተጨማሪ ደግሞ ከፊት ወደ ኋላ በሽንት መውጫ ወደ ፊንጢጣ ማጽዳትን ልምድ ማድረግ ያስፈልጋል። ከታጠቡ በኋላ ደግሞ በንጹህ ጨርቅ ወይም ሶፍት ነካ ነካ በማድረግ እንጂ ማሸት አያስፈልግም። ሞዴሶችን በየተወሰነ ሰዓቱ መቀየር አስፈላጊ ነው። ከዚህ በተጨማሪ ደግሞ ሐኪም ካላዘዘሽ በስተቀር የተለያዩ ኬሚካሎች፣ ፓውደሮች ወይም የሴት ብልት ማጠቢያዎችን በፍጹም አትጠቀም። ሁለተኛ ደረጃ የምናየው ህመምና እብጠትን መቀነስ ነው። በመጀመሪያዎቹ ጥቂት ቀናት ህመምና እብጠት መኖሩ የተለመደ ነው። ስለዚህ ቅዝቃዜ ያለውን ንጹህ ጨርቅ በመጠቀም ከ10 እስከ 15 ደቂቃ ቁስሉ ላይ ማድረግ። ስትቀመጪ ለስላሳ ትራስ መጠቀም። በሐኪም የታዘዙ የህመም ማስታገሻዎችን እንደ ፓራስታሞል መውሰድ። ህመሙ ከቀን ወደ ቀን መሻሻል እየባሰ መሄድ የለበትም። በሶስተኛ ደረጃ የምናየው የአንጀት ድርቀትን ለመከላከል ይሆናል። ስለዚህ ይህን ለመከላከል ምን ማድረግ እንደሚያስፈልግ እናያለን። አንደኛ ማድረግ ያለብን በቂ ውሃ መጠጣት። ፋይበር ያላቸውን ምግቦች እንደ አትክልት፣ ፍራፍሬ፣ ገብስ፣ አጃ በብዛት መመገብ ያስፈልጋል። ለረጅም ጊዜ ደግሞ ሰገራ መያዝ አስፈላጊ አይደለም። በአራተኛ ደረጃ የምናየው ደግሞ የማህፀን እንቅስቃሴ ወይም ደግሞ ፐልቪክ ፍሎር ኤክሰርሳይዝ የሚባሉትን ይሆናል። ፐልቪክ ፍሎር ኤክሰርሳይዝ ወይም ደግሞ የማህፀን ወለል እንቅስቃሴ የሚባሉት እንደ ኬግል ኤክሰርሳይዝ ያሉ የማህፀን ወለል ጡንቻዎችን የማጠናከሪያ እንቅስቃሴዎች የደም ዝውውርን በማፋጠን ቁስሉ ቶሎ እንዲድን ይረዳሉ። በመቀጠል መቼ መቀመጥ፣ መራመድ ወይም የግብረ ስጋ ግንኙነት መጀመር ይቻላል የሚለውን እናያለን። መቀመጥ እና መራመድ ምቾት እንደተሰማሽ መጀመር ትችላለች። እንቅስቃሴ ቁስሉ እንዲድን ያደርጋል። ስለዚህ እንቅስቃሴ ማድረግ በጣም ወሳኝ ነው ማለት ነው። በመቀጠል የግብረ ስጋ ግንኙነት መቼ መጀመር እንደምትችል የምናይ ይሆናል። አብዛኛውን ጊዜ ቁስሉ ሙሉ በሙሉ ድኖ ወደ መፍሰስ የሚቆመው ከ6 ሳምንት በኋላ ነው። ከ6 ሳምንት በኋላ እና አንቺ ዝግጁ በሆንሽበት ሰዓት መጀመር ትችላለች ማለት ነው። ፍርሃት ሊሰማሽ ይችላል። ተፈጥሯዊ ስለሆነ ለራስሽ ጊዜ መስጠት አስፈላጊ ነው። በቀጣይ ደግሞ መቼ ነው በአስቸኳይ ወደ ህክምና መሄድ የሚያስፈልገው የሚለውን እናያለን። የሚከተሉት ምልክቶች ካየሽ በአስቸኳይ ወደ ጤና ተቋም መሄድ ያስፈልጋል። ህመሙ ከመቀነስ ይልቅ እየጨመረ ከመጣ፣ ትኩሳት ወይም ደግሞ መንቀጥቀጥ ካለ፣ ከስፌቱ አካባቢ ምግል መውጣት፣ መቅላት ወይም ደግሞ እብጠት ካለ፣ መጥፎ ሽታ ያለው ፈሳሽ ካለ፣ ስፌቱ መላላት፣ መፈታት ወይም ደግሞ ከባድ የደም መፍሰስ ካለ፣ በተጨማሪ የቁስል ህመምና ምቾት ማጣት ስሜትሽን ሊነካው ይችላል። ስለዚህ ከመጠን በላይ መጨነቅ እና ድብርት ከተሰማሽ ወደ ህክምና ተቋም መሄድ አስፈላጊ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እናቶች እንዲደርስ ሼር ያድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉ። ሰብስክራይብ ማድረጋችሁ እንዳትረሱ። ጤና ይስጥልን። ቀጣይ እንድሰራ የሚፈልጉትን ሀሳብ ኮሜንት ላይ ያስቀምጡልኝ ማለት ነው።